ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታይ ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ይህ የእግዚአብሔር መልእክት የመጣው ለያዕቆብ ነው። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 ጀምሮ እስከ 16 ያለውን ክፍል ነው ያነበብኩት። ያዕቆብ ድንጋይ ተንተርሷል። ድንጋይ ተንተርሶ ግን ራእይ እያየ ነው፣ ህልም እያለመ ነው። በህልሙ ደግሞ መሰላል እስከ ሰማይ ተዘርግቶ ከምድር እስከ ሰማይ ተዘርግቶ ያያል። ድንጋይ ይመቻል ወይ? ድንጋይ አይመችም። በማይመች በሚቆረቁር ሁኔታ ላይ አሁን ልትሆን ትችላለህ። አሁን ልትሆኝ ትችላለሽ። በማይመች ሁኔታ ላይ ልትሆን ትችላለህ ወንድሜ፣ እህቴም እንደዚያው። ነገር ግን ከእግዚአብሔር ጋር ስትሆኑ የምታዩት ህልም ታላቅ ህልም ነው። መሰላል ተዘርግቶ ይመለከታል። የሱን የወደፊት ህይወት ያመለክታል። ከፊት ለፊት መሰላሉ ዛሬ መላእክት ሊወጡበት ሊወርዱበት ይችላሉ። መሰላል ስቴፒንግ ቱል ነው፣ መወጣጫ ነገር ነው። ወደ ከፍታ መሄጃ መንገድ ነው። ወደ ከፍታ መሄጃ መሻገሪያ ነው፣ ድልድይ ነው። ይህ ድልድይ ከፊትህ ነው። ይህ ከፍታ ከፊትህ ነው። ይህ መሰላል፣ ይህ ladder, the ladder is in front of you right now. ይህ መሰላል ከፊት ለፊትህ ነው ያለው። ከፍታ ነው፣ መወጣጫ ነው። ዛሬ በማይመች ሁኔታ ላይ ልትሆን ትችላለህ። ዛሬ በውጣ ውረድ ውስጥ ልትሆን ትችላለህ። ዛሬ በሐሳብ ውስጥ ልትሆን ትችላለህ። ልትሆኝ ትችላለሽ። በውጣ ውረድ ውስጥ ልትሆኝ ትችላለሽ። here you go። መሰላሉ ከፊት ለፊትሽ ነው። ከፍታ ከፊት ለፊትሽ መጥቷል። የኔት ከፍታ ከፊት ለፊትህ መጥቷል። ስለዚህ የሚናገረውን እግዚአብሔርን ስማ። የሚናገርሽን እግዚአብሔርን ስሚ እንጂ አሁን ያለሽበትን የሚቆረቁረውን ሁኔታ አትመልከችው። አሁን ድንጋይ ነው፣ የማይመች ነው። ኢንፋክት ያዕቆብ ራሱ ይህንን ሁሉ ራእይ ካየ በኋላ I need bread, I need እንጀራ, I need food ሲል ነበረ፣ ሲጸልይ ነበረ። ያለበት ሁኔታ ሰርከምስታንሱ የማይመች ነው። የሚያየው ራእይ ግን ትልቅ ነው። የምታየው ራእይ ጥብቅ አድርገህ ያዘው ወንድሜ፣ ጥብቅ አድርገሽ ያዡ።